ጉዲስተሁድ እንግዲህ ቲጂ አገልግል ሴት ልጅ ተነቃጭሏ ዱብ አድርጋለች ማለት ነው። ውይ ለኬስ ምቾት ነው እንጂ እድሜ ስለሄደ ስላለዲ አይደለም። የሰው ልጅ በ50 ዓመቱ በ45 ዓመቱ ይወለዳል፣ ብሬድ ይታያል ማለት ነው። አሁን ቲጂ አገልግል እንደምናያት ማናቸውም ጋር ትንዘላዘላለይ እንደዚህ ቦይ ፍሬንድ ገርል ፍሬንድ እያደረገ ዝም ብላ በውሽማነትም ልይም ለመውለድ ፍላጎት ስላላት እድሜዋ ስለሄደ ግን አሁን በክታተኛው ተማን እንደሆነ ታይታወቅ ዱብ አርጋታለች። ምን የመሰለች እንቆቆ የመሰለች ሴት ልጅ ማለት ነው። አላህ ያሳድግልሽ። ጉዱን እና መረጃውን ለመስማት ወደዚህ ነው። አሰላም አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የመሬም ቅመም ቻናል ተከታይ በሙሉ ሰላም እንደናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ለቻናል አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ ማለት ነው። እንግዲህ ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ትሆን ነው ተቦታ ቦታ ተገራገር ተሸጋግረን የምንሰራው የምንበላው የምንኖረው ማለት ነው ውዶችዬ። እንግዲህ እንደምናየውና እንደምንሰማው ተሆነ ቲጂ አገልግል ሴት ላይ ተነቃጭሏ ዱብ አርጋለች ማለት ነው። ተየት ነው ተማን ነው ተወዲየት ነው መረጃውን በትህትና አዳምጡት ማለት ነው። በነገራችን ላይ ሴቶች እድሜያችን ሄዴ 45 ሞላን 50 ሞላን መውለጃችን ቻንሳችን ተዘጋ መውለድ አንችልም እያላችሁ ብዙ ነገር ዋጋ የምከፍሉ አትሳሳቱ። የሰው ልጅ ምቾትና ድሎት ገንዘብ ምግብ ታለ ማለት ነው በ50 ዓመት ይወለዳል ማለት ነው። ያው እንግዲህ 50 ዓመት ልጅ እናንተ 50 ዓመት ሞልታችሁ ላይ ትትወልዱ እናታሆኑ አያት ነው የምትሆኑት። ያ የጊዜ ሁኔታ በዛ ላይ ደግሞ በህይወት ዘላለማዊ ህይወት ስለማንኖር ሞትም ስላለ ያኔ የልጆቹን ማሳደጊያና የእናት ፍቅር ማግኘት አይችሉም ማለት እንጂ ልጅ እንደ ሴቷ ማህፀን ታይሆን እንደ ሴቷ የኑሮ ዛቢያ እንደ ሴቷ የኑሮ እኩያ ነው። በቃ ሴት ልጅ ኑሮዋ ተመቻት ነው። በ50 ዓመት በ45 ዓመት ትወልዳለች። እንግዲህ ቲጂ አገልግልን ምኞታችሁን እየገለጣችሁ እንኳን ደስ ያላችሁ እያላችሁ ተቻላችሁ አበባ ኬክ ገንፎ አጥቤት እየያዛችሁ ወዲያችሁ ወይዋት ታልቻላችሁ ደግሞ በኮመንት ቲጂዬ ትልቅ ነንበርሽ እንኳን ለዚህ አበቃሽ። ብዙ ውጣ ውረድ ያሳልፈሻል፣ ብዙ ድራማ፣ ብዙ ወንዶች ጋርም ወንዶች ሸውደውሽ በልተውሽ ገፍተውሽ ብዙ ነገር ዋጋ ከፍለሻል። በመጨረሻ ምን የመሰለኝ ድንቡሽ ቡሽ ያለሽ ልጅ ሰጠሽ እያላችሁ ምኞታችሁን ግለጡላ ማለት ነው ውዶችዬ። በነገራችን ላይ የሴት ልጅ ትዳሩ የሚያምረው ቤት ይኖራት ነው ማለት ነው። ቤት ይኖራት ትዳሩ ያምራል ማለት ነው። ሆኖም ሳለ ደግሞ ሁሉ ወንድ ትዳሬ እንዲያምር እያላችሁ ዝም ብላችሁ የማይረባ ወንድ ውስጥ ገብታችሁ ልጅ እንውለድ ያሻን ትዳሬ ብትሉ ልያወቃው ለራት አይበቃም ሆናችሁ ቁጭ ነው የምትሉት ማለት ነው። ምክንያቱም የሰው ልጅ ገና ልጅ የለኝምና ትዳሬ እያላችሁ ዝም ብላችሁ ተማይሆን ነገር እየወለዳችሁ ኋላ ለራሳችሁ ታይሆን ለልጆቹ ዋጋ ታስከፍላላችሁ ማለት ነው። አንዳንዴ ደግሞ ሴቶች ምን እንሆናለን መሰላችሁ? እንጋብ ወይ በፍቅር ወይ በትዳር ይጀመርና ማለት ነው ወይ ልጅ ማርገዝ ይመጣል። ተተረገዘ በኋላ መፋታት ይመጣል። የዛን ጊዜ ምን ይፈጠራል? እኔን አስረግዞ እኔን ፈቶኝ ሌላ አግብቶ እየኖረ ነው። እኔ ወንድ ያጣሁ ነው መሰለው እንዴ? አሳየዋለሁ። ተሱ የበለጠ ወንድ ያገባለሁ። ተሱ የበለጠ ኑሮ ኖራለሁ። አሳየዋለሁኝ። እኔም አገባለሁ። እኔም ወልዳለሁ ማለት ሴቲቱ ላይ ጉዳት ነው የሚፈጥረው። ምክንያቱም ወንድ ልጅ 10 ሴት አግብቶ ቢፈታም ኃላፊነት እሱ የለበትም። ለምን ታስሪቱ የሚያስረግዛል? ያርግዝና 1 ወር እስከ 9 ወር ዋጋ የሚያስከፍለው ሴቲቱን ነው። ያቺ ሴት ከ1 ወር እስከ 9 ወር ዋጋ የሚያስከፍላት ያቺ ሴት ናት። ያ ወንድ ዛሬ ሌላቱን አስረግዞ ሌላቱ ዘንድ ይሄዳል። ነገ ሌላቱን አስረግዞ ተነገ ወዲያ ሌላቱ ጋር ይሄዳል። ስለዚህ አንድ ሰው ማለት ነው አንድ ሰው ባልንጀራህን ያማኔን ብለህ ስማ ይባላል የሀገራችን ሰው። እከልዬ አርግዛለሁ፣ እከልዬ ወልዳለሁ፣ እከልዬ ፈቶኛል፣ አሳየዋለሁ፣ እሱም አግብቷል ወልዷል፣ እኔም ወልጄ አግብቼ ማለት ኤክስ ነው። ለሴት ልጅ አይረባም። ለምን እልክና ደራ ብዙ መዘዝ ይገባል ማለት ነው። ምክንያቱም ወንድ ልጅ ያስረግዛል ይሄዳል። እንስ ብሌል እንኳን ለልይቱ ወለ ለልዩ ጡረታ ወይም ይሄ ተቆራጭ የምግቧን የልብሷን ቢከፍል እንኳን ማለት ነው ስንት ዋጋ ትከፍላለች እናት። ታረገዘችበት ቀና ጀምራ ያቺ 9 ወር ሞልታ ያመጣል። ተዛ ተመጣ ጀምራ እስከ 5 ዓመት እስከ 4 ዓመት የልጅ ኃላፊነቱን
የልጅ መማቸውን የልጅ ግዴታቸውን ስንት ስቃይ መከራ አለ። እንደው ሌላውን ትቶ እንኳን 2 ዓመት ጡት ማጥባቱ ዋጋ ውበቷ ይረግፋል፣ ጠጉሯ ይረግፋል፣ ማንነቷ፣ ሰውነቷ፣ ሚዛኗ፣ ሞዴሏ ይበላሻል። ጡት ማጥባት እንኳን ስንት ዋጋ የምከፍለው እናት ናት። ወንድ ልጅ ሀላስ ትንፋሹን ያስተነፍስልሻል። የሞቀውን አየር ያስተነፍሳል። ትቶ ሌላቱ ዘንድ ይሄዳል። አንቺ ብትቀሪ ልጅ አስታቅፎሽ የበለጠ ወንድ ያገባለሁ የበለጠ ሴት ወንድ ልጅና ሴት ልጅ። ስለዚህ ውዶችዬ አንድ ባል ወይም ትፈታችሁ ወለ ሚስ አትኳኳኑ ትትሆኑ ማለት ነው። በአግባብ ልጅ በማይጎዳበት መልኩ በቃ አንቺ ደግሞ ሴት ልጅ ነሽ። ባላችሁ ትፈታል። እኔም ሴት ልጅ እንደመሆን ያንጻር እሱ ጋር ሆነሽ ከምትኖሪው በላይ ተሽለሽ ተውበሽ ደምቀሽ መታየት። አለበለዛ እኔ ጋር እንደነበረ ታምር ነበረ፣ አሁን እኔ ፈታኋት ያት እንደምታስጠላ ያት እንደምትመስል እያለ ያስፎግልሻል፣ ይፎግርሻል። ብዙ ነገር ማለት ነው። ወንዶች አውቀው የባለዝሁ ሴት ልጅ ባልሽም ሆነ ፍቅረኛሽ ቢተውሽ ወለ ቢፈታሽ በቃ ሬዲ ሆነሽ ስረሽ ሆነሽ ተኳኩለሽ ተሰማምረሽ ፏ ብለሽ ዝንጥ ብለሽ ደምቀሽ መታየት ነው። አይ ባሌ ፈቶኛልና እኔም ሌላ፣ አይ ባሌ አግብቷልና እኔም ይሄ ሞኝነት ነው። ለሴት ልጅ ይሄ ምክር አይመከርም። ምክንያቱም እኛ ሴቶች ነን የምንጎዳው፣ ወንዶች አይጎዱም። ያ ደግሞ የፊተኛው ባልሽ የፈታሽን ባልሽን ያዳምጥና ሁለተኛው ባልሽም ለአንድ ሰሞን ያወራሽ ያስቅሽ ዘና አርጎ ያስደስትሽና የፊተኛው ባልሽ አርጎሽ እንደፈታሽ የኋለኛውን ባል ይፈታሻል ማለት ነው። የባለዚሁ ምንድነው ልጅ ታቅፎ ሽንት ጥንብ ላብ ክርፋት እየተከረፋ መህር ነው ማለት ነው። እና ውዶችዬ አሁን ቲጂ አገልግል በብዙ ወንዶች መከራውና ፍዳዋን አይታለች። ንብረት አላት ቲጂ አገልግል እንደምናያት፣ ግን ቢሆንም በብዙ ነገር ተገፍታለች። እንግዲህ ባለፈውም 2 ሚሊዮን ክፈይ ታግቻሉ ምን የምትለው ይሄ እውነት ይሁን እሸት አላሁ አለም። እውነታው ተሷና ተፈጣሪዋ ነው። ሆኖም ሳለ የሰው ልጅ እርሜ ሄዴ ሊታሎድ ታላገባ እያላችሁ መልክ ያላችሁ የማይረባ ትዳር ውስጥ በገንዘብ ታላችሁ አትዘፈቁ። አሁን አንዳንዱ በኢትዮጵያው ዓለም 2 አይነት ያለ ፍላጎት እየተዘፈቁ ነው ያሉት። ምንድነው? አንዳንዱ ለገንዘብ ውርስና ለብር እያሉ እያመሩ ቆንጆ ሆነው እድሜያቸው ገና ሆነው ያረጀውን ባል እናገባዋለን ይላሉ። ሹገር ባብ የሚሉትን። አንዳንዱ ደግሞ ሰርቶ አዳሪ አሳድርሻለሁኝ በላቤ በጉልበቴ የሚላትን ቆንጅዬ የምታምረውን ላግባሽ ሲላት አልፈልግም። ምህሳ እድሜውን ቢሄድ ልይም ቢኖረው ለውርስ ትልቁን ሽማግሌ ነው የማገባው፣ ሱበር ዲያዲውን ነው የማገባው ይላሉ። ይህ አሁን ታይግባቡ ተጋቡ ይባላል። ታትግባቡ ትጋቡና ለብር ለውርስ ትሉና ኋላ ዋጋ ትከፍላላችሁ ማለት ነው። እያንዳንድሽ ቢጤሽን ሰርቶ አዳሪውን በቃ ያንቺን ቢጤ ብታገቡ ብትኖሩ በቃ ያ ነው ህይወት የሚጣፍጥ። የሰው ልጅ እንወለድ የራቆታችንን ነን። ከዛም በኋላ ነው እየሰራን ያገኘነው የምንለብስ የምንበላው ባለ ሀብት ባለ ንብረት የሚሆነው እንጂ ትንወለድ ዝንጥ ያለ ሱፍ ወለ ዝንጥ ያለ ጂንስ ለብሰን አይደለም የምንወጣው ማለት ነው። ራቆታችንን ነው። እና የሰው ልጅ እያደገ እየሰራ እያደገ በሚሄድ ነው ሁሉም ነገር የሚያድገው። እና ውዶችዬ በተለይ ሴቶች ይሄን ምክር ስሙት። ምክንያቱም አብዛኛውን ሴት ልጅ እንታለላለን። እኔ እንደውን ምን እንደሚያታልለንም ባይገባኝም በሽርፍራፊ ሳንቲም፣ በሽርፍራፊ ብልጭልጭ፣ በሽርፍራፊ ቤት፣ በሽርፍራፊ በብልጭልጭ ነገር ሴቶች እንታለላለን። ብልህ እንሁን። አሁን ወንዶች አይበገሩም። በቃ አንድ ፍቅረኛ ብፈታውም ወለ ብትወው ወለ ትታው ሌላ ብትይዝ አይናደድም። ነገ ተዛች የበለጠ አቅፎ ወይ አስረግዞ ወይ አግብቶ ይታያል። ሴት ልጅሳ እድሜ ልኳን ወደው ነበር እኮ የእሱ መሆን ፈልግ ነበር እኮ በጣም ነበር እኮ የማፈቅረው እሱ ተወኝ እያለ ውስጧት ይጎዳ ራሷን እየተወይ ውስጧት ይጎዳ ራሷን እየተወች ትኖራለች። ሴት ልጅ ለምን እንዲህ ይሆናል? ወንድ ቢሄድ ወንድ ይመጣል። የወንድ እቃው ያም ሳይዙ ይሄም ሳይዙ አንድ ነው፣ ልዩነት የለውም። የወንድ እቃው አይመንድ አይደለም፣ ወርቅ አይደለም፣ አልማዝ አይደለም። የዛም እቃ ነው የዛም እቃ ነው። እና ሴቶች ብልጥ ሆኑ። እና ውዶችዬ ለዛሬ የነበረን ቪዲዮ ይሄን ይመስላል። ቀጣይ ቪዲዮ ውስጥ የምንገናኝ
ሰላም ለሀገራችን፣ ሰላም ለህዝባችን። ሀገራችንን ሰላም እንዲሆን ነው ተቦታ ቦታ ሀገር ተሸጋግረን ሰርተን የምንኖረው የምንበላውና ሀገራችንን አላህ ሱብሃነ ተዓላ ሰላም አላህ ያድርግልን። በነበረን ቆይታ ይሄን ይመስል ነበር። ቪዲዮውን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አሳድጉኝ ጋዎችዬ። አብሽሩ፣ ጠንክሩ። እንግዲህ ሮመዳን ሙባረክ እያልኩ ለሁላችሁም ለሞላው የክርስትና ሃይማኖት